በጣም ጣፋጭ አሪፍ ምግብ ዛሬ እናዘጋጃለን። ከ6 ወር ጀምሮ ላሉ ልጆች የሚሆን ነው። ሰላም እንዴት ናችሁ? ሁሉ መልካም። ያው በተደጋጋሚ እንደምናደርገው ዛሬም አንድ ቆንጆ ምግብ ከ6 ወር ጀምሮ ላሉ ልጆች እናዘጋጃለን። 6 ወርና ከዛ በላይ ለሆናቸው ልጆች ነው የምናዘጋጀው። 3 ግብአቶችን እንጠቀማለን። እንቁላል፣ ካሮትና ድንች። መጀመሪያ ካሮትን ልጠን ከትፈን በማዘጋጀት እንጀምራለን። መጀመሪያ አካባቢ 6 ወር አካባቢ ሲሆናቸው ከአንድ የምግብ አይነት ጀምራችሁ ቀስ እያላችሁ 2 የምግብ አይነት 3 የምግብ አይነት እየቀላቀላችሁ ቀስ እያላችሁ ነው የምታለማምዷቸው። ስለዚህ 3 አይነት የተቀላቀለ ምግቦችን ሊበሉ የሚችሉ ልጆችን ለነሱ የምንሰጥ ነው ማለት ነው። ስለዚህ ካሮቱን እንደዚህ ከትፈን ከጨረሰን በኋላ አንድ መካከለኛ መጠን ያለው ድንች እንልጥና በተመሳሳይ እሱንም ከትፈን እናዘጋጀዋለን። በጣም ጤናማ ምግብ ነው። ለልጆቻችሁ እየሰራችሁ እንድትሞክሩት መክራችኋለሁ። ሞክራችሁ ደግሞ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ስለዚህ እንደዚህ ቆንጆ አድርገን ከከተፍነው በኋላ በደንብ ደጋግመን በውሃ እናጥበውና ስቲም እናደርገዋለን። ካልሆነ መቀቀል እንችላለን። ስቲም እናደርግበት እቃ ከሌለን የፓስታ ማጥለያ ብረቱን እሱንም መጠቀም ትችላላችሁ። ካልሆነም ደግሞ መቀቀል ትችላላችሁ። ድንቹ እንዲከስከበው በኋላ ካሮቱንም ቆንጆ አድርገን ደጋግመን እናጥበውና እሱንም ስቲም እናደርገዋለን። ከዛ በሹካ ቼክ እያደረግን እስኪ በስልልን ድረስ እናቆየዋለን። ቆንጆ ሆኖ እንደዚህ በስሎ ሲደርስ ደግሞ እናወርደውና በምንፈጨው እቃ ላይ እንገለብጠዋለን። ከዛም በመቀጠል የተቀቀለ እንቁላል አለኝ። እሱን አስኳሉን እንጠቀማለን። 6 ወርና እዛው አካባቢ ላሉ ልጆች የእንቁላል ነጩ ስለሚከብዳቸው ከፍ እስኪሉ አንሰጣቸውም። የእንቁላል አስኳሉን ብቻ እንጠቀማለን ማለት ነው። ስለዚህ እሱ ለመፍጨት እንዲያመቸኝ ትንሽ ከተፍ አድርጌ ከበሰለው ካሮትና ድንች ጋር እቀላቅለዋለሁ። ከዛ በመቀጠል የሚጠቀሙትን ወተት ታደርጋላችሁ። የፎርሙላ ወተት ሊሆን ይችላል፣ የጡት ወተት ሊሆን ይችላል። የሚጠቀሙትን አድርጋችሁ በደንብ ትፈጩታላችሁ። እንዳልኳችሁ ይሄ የመድቀቁ እንደ እድሜያቸው ነው። ከፍ እያሉ ሲሄዱ ሸርክት እያደረጋችሁ ትሄዳላችሁ። በመቀጠል ደግሞ ቅጥነቱም እንደዛ ከፍ እያሉ ሲመጡ ወፈር እያደረጉ መሄድ ነው ማለት ነው። እንደዚህ ፈጭተን ቆንጆ አድርገን እናዘጋጀዋለን። ልጆቻችሁ እንደሚወዱት አልጠራጠርም። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር ብታደርጉት ደስ ይለኛል። ስለዚህ እንደዚህ ቆንጆ ሆኖ በካሮት በድንችና በእንቁላል ያዘጋጀነውን ምግብ ቆንጆ አድርገን አቅርበነዋል ማለት ነው። እንደወደዳችሁት ተስፋ አድርጋለሁ። ልጆቻችሁ የሚወዱት ነው የሚሆነው። የዛሬ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው።